ሰላም ጤና ይስጥልኝ የጉድ መረጃ ቤተሰቦች፣ ዛሬ ዓለምን ያስደነገጠውና ለወደፊት የሰው ልጅ አቅጣጫ ወሳኝ የሆነ አንድ ትልቅ መረጃ ይዘንላችሁ ቀርበናል። የዓለማችን ቆንጆ ባለሀብት ኤለን መስክ እና የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እጅና ጓንት ሆነው ለመስራት ወስነዋል። ይህ ጥምረት ተራ የፖለቲካ ድጋፍ ሳይሆን ዓለምን በቴክኖሎጂና በቢሊየን በሚቆጠሩ ዶላር ለመቆጣጠር የታለመ ትልቅ ጉድ ነው። ዛሬ በዚህ ቪዲዮአችን ኤለን መስክ ለትራምፕ ምርጫ ያዘጋጀውን ግዙፍ በጀት፣ ከበስተጀርባው ያሉ ምስጢራዊ ስምምነቶችና ይህ ጥምረት በዓለማችን ላይ የሚያመጣው አስደንጋጭ ለውጥ በዝርዝር እንመለከታለን። የኤለን መስክ ያልተጠበቁ ውሳኔዎች። ኤለን መስክ ከዚህ ቀደም ከፖለቲካ ራሱን ያገለለ ቢመስልም አሁን ግን በይፋ ወደ ትራምፕ ጎን ተቀላቅሏል። ኤለን መስክ በየወሩ 45 ሚሊዮን ዶላር ለትራምፕ የምርጫ ቅስቀሳ ለመስጠት ቃል መግባቱ ተሰምቷል። ይህ በአንድ ግለሰብ ታሪክ ታይቶ የማይታወቅ ግዙፍ የገንዘብ ድጋፍ ነው። ግን ኤለን መስክ ለምን ይህን አደረገ? መልሱ ቀላል ነው። የቴክኖሎጂ ነፃነትና የወደፊት ማርስ ጉዞ። መስክ አሁን ያለው የአሜሪካ አስተዳደር በቴክኖሎጂ ኩባንያዎች ላይ የጣለው ገደብ ለመስበር ትራምፕን እንደ ትልቅ አገር አይቷቸዋል። ይህ ጥምረት የቢሊዮነሮች እና የፖለቲከኞች ጋብቻ ተደርጎ እየተወሰደም ነው። የኤክስ ትዊተር ሚና እና የመረጃ ጦርነት። ኤለን መስክ ትዊተር ወይም ኤክስን ገነባ በኋላ የመድረኩን አቅጣጫ ሙሉ በሙሉ ቀይሮታል። አሁን ኤክስ የትራምፕና የደጋፊዎቻቸው ዋነኛ የመረጃ መለዋወጫ ሆኗል። መስክ የንግግር ነፃነት በሚል ስም የቀድሞ የትራምፕ ተቃዋሚዎችንና ሳንሱርን በማንሳቱ የመረጃውን ፍሰት ለትራምፕ በሚጠቅም መልኩ እየመራ ይገኛል። ይህ ደግሞ በምርጫው ውጤት ላይ ቀጥተኛ ተጽዕኖ እንደሚኖረው ጥርጥር የለውም። የሲሊኮን ቫሊ ሀያላን ሳይቀሩ አሁን ፊታቸው ወደ ትራምፕ እያዞሩ መሆኑ ምዕራባውያን ክፉኛ አስደንግጧል። ዓለም አቀፍ ተጽዕኖ እና የቴክኖሎጂ የበላይነት ምን ላይ ነው የሚለውን እንመልከት። ይህ ጥምረት ለአሜሪካ ብቻ ሳይሆን ለመላው ዓለም ትልቅ ትርጉም አለው። ትራምፕ ወደ ስልጣን ቢመለሱ እና መስክ የቴክኖሎጂ አማካሪያቸው ቢሆን የአርቲፊሻል ኢንተለጀንስ ወይም ኤአይ፣ የጠፈር ምርምር እና የኤሌክትሪክ መኪና ኢንዱስትሪ በአዲስ መልክ ሊዋቀሩ ይችላሉ። መስክ እና ትራምፕ ያላቸው አሜሪካን ታላቅ እናድርግ የሚል አመለካከት ሌሎች ሀገራት በቴክኖሎጂ ዘርፍ ያላቸው ድርሻ ሊቀንሰውም ይችላል። ይህ ጥምረት አዲስ የዓለም ስርዓት መጀመሪያ ሊሆን እንደሚችል ተንታኞች እየገለጹ ነው። የኤለን መስክና የዶናልድ ትራምፕ ጥምረት በሀብት፣ በቴክኖሎጂ እና በፖለቲካዊ ስልጣን መካከል የተፈጠረ ግዙፍ ሰንሰለት ነው። ይህ ስምምነት የምርጫው ውጤት ብቻ ሳይሆን በሚቀጥሉት 10 ዓመታት ዓለም የምትመራበት መንገድ ሊቀይር ይችላል። መስክ በገንዘቡ፣ ትራምፕ ደግሞ በስልጣናቸው አዲስ ምዕራፍ ለመጀመር ተዘጋጅተዋል። እኛም በጉድ መረጃ በኩል ይህ ታሪካዊ ክስተት ወዴት እንደሚያመራን እና የሚያመጣቸው አዳዲስ መረጃዎች በንቃት እየተከታተልን እናቀርብላችኋለን። የሰው ልጅ በቴክኖሎጂ እና በፖለቲካ ሽኩቻ መሃል ሆኖ ወዴት እያመራ ነው? ይህ ጥምረት ለዓለም ሰላም ወይስ ለበለጠ ውጥረት ምክንያት ይሆናል? በሚቀጥሉት ጊዜያቶች የምናየው ይሆናል። ጉድ መረጃ ሁልጊዜም እውነታን ወደ እናንተ ማድረሱን ይቀጥላል። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዳዲስ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ።